የሚገሉት ሳይሰቀቁ የሚገሉት ሳያፍሩ እኛ ተገደልን የምንለው እንድናፈር የሚደረግብን ተጽዕኖ ነው። ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። በመጨረሻም ብፁዕነታቸው ከባድ መረጃ አወጡ። ቤተክርስቲያን እንዲሁም የመነኮሳቱን የጸሎት ስፍራ በድሮን እንዲወድም የተደረገ ሲሆን በደቡብ ወሎ በመካነ ሰላም ቅድስት አርሴማ ገዳም በተፈጸመው ጥቃት የመነኮሳቱ ሕይወት ማለፉ የተረጋገጠ ሲሆን ከዚህ ጀርባ ያለውን ጭንብል ገልጠን እንመለከተዋለን። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ ቀረበ። በሌላ በኩል በምክክር ኮሚሽኑ ላይ የአዲስ አበባ ከተማ ጉዳይ እጅግ በጣም መነጋገሪያ ሆኗል። በዚህም የተለያዩ ሀሳቦች እየተሰነዘሩ ሲሆን በመጨረሻም ውሳኔው ተወስኗል። አዲስ አበባ የማን ሆነች? ዝርዝሩን በጋራ እንቃኘዋለን። አዳምና የሔዋን ልጆች እርስ በርሳቸው የሚገዳደሉ አንዱ አንዱን በማጥፋት ህልውናውን ማረጋገጥ ሌላውን ሲገድል ሊኖር እንደሚችል የሚያስብ አይምሮ ተፈጠረ። በመጨረሻ እስር ቤቱን ወደ ቤተ ክርስቲያን ቀይረው ወንጌልን ያነገሱት ታላቁ አባት ቀሲስ ዶክተር መዝገቡ ካሳ መለቀቃቸው እየተነገረ ሲሆን ምንድነው ከጀርባ የተደረገው ነገር? መረጃውን አብረን እንቃኛለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነው። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይው ወደለት ቪዲዮ እዚህ ገዳም አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው። አሁን እውነቱን ነው የምነግርህ። እንባዬ ራሱ ደርቋል። የሚገሉት ሳያፍሩ እኛ ተገደልን የምንለው እንድናፈር የሚደረግብን ተጽዕኖ ነው። 15 ቀን 2018 ዓ.ም በደቡብ ወሎ መካነ ሰላም አካባቢ በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቀጤስ የሰማዕቷ ቅድስት አርሴማ አንድነት ገዳም ላይ የተፈጸመው የድሮን ጥቃት እጅግ በጣም ልብ የሚሰብርና አሳዛኝ ክስተት ነው። በአካባቢው የፋኖ ኃይሎች ከተማዋል በሚል ሰበብ በጾምና በጸሎት ተወስነው ፈጣሪያቸውን የሚያገለግሉ የገዳሙ እናቶች ላይ በደረሰው ጥቃት 2 መነኮሳት ሕይወት ሲያልፍ ሌሎች ደግሞ በከፍተኛ ሁኔታ የመቁሰል አደጋ ደርሶባቸዋል። የአሳዛኝ ክስተት ከወቅታዊ ሀገራዊ ቆስ አንጻርና ከመጽሐፍ ቅዱስ አስተምሮ አኳያ ሲታይ የሚከተለውን ጥብቅ መልእክትም ያስተላልፋል። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። በገዳም ተወስነው ዓለምን ንቀው በሚኖሩ አባቶችና እናቶች ላይ የሚደርሰው ማንኛውም ጥቃት በእግዚአብሔር ፊት እጅግ በጣም የሚያሳዝን ተግባር ነው። መጽሐፍ ቅዱስ ስለ ንጹሃን ደም መፍሰስና ስለ ቅዱሳኑ ሞት በግልጽ ያስተምረናል። መዝሙር 116 ከቁጥር 15 ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ሲል ይነግረናል። እነዚህ መነኮሳት ከዚህ ዓለም ግርግር ርቀው ለሀገርና ለሕዝብ ሰላም ሲጸሉ የነበሩ ናቸው። የእነርሱ በግፍ መገደል መጽሐፍ ቅዱስ ፈጽሞ ከሚወግዛቸው ተግባራትም አንዱ ነው። ምሳሌ 6 ቁጥር 16 እስከ 17 ላይ እግዚአብሔር የሚጠላቸው 6 ነገሮች ናቸው። አንደኛው ትዕቢተኛን፣ ሁለተኛ ሐሰተኛ ምላስ፣ ሶስተኛ ንጹህ ደምን የሚያፈሱ እጆች በማለት ንጹሃንን መግደል የፈጣሪን ቁጣ እንደሚያመጣም በግልጽ ያስጠነቅቃል። በምስራቅ እዝ ዋና አዛዥ መሐመድ ተሰማ እየተመራ የሚገኘው ወታደራዊ ዘመቻ በንጹሃን ላይ ያደረሰ ያለው ጉዳት በኑግ ጋር የተገኘ ሰሊጥ አብሮ ይወቅጣል በሚል ቢል የሚታለፍ ቀላል ስህተት አይደለም። በሁለት ወንድማማቾች ህዝቦች መካከል የሚደረግ አስጨራሽ ትግል አሸናፊም ተሸናፊም የሌለው ነው። የጦርነት እናቶችን ያለ ልጅ ህፃናትን ያለ አባት የሚያስቀርና አምራቹን ወጣት ቀርጥፎ የሚበላ የጥፋት ማሽን ነው። ክርስቶስ በወንጌል ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ እንዳለው በኃይል እርምጃ ይልቅ ልዩነቶችን በንግግር በሰላምና በእርቅ መፍታት ብቸኛ የመዳኛ መንገድ ነው። ብፁዕነታቸው እንባ ያቀረሩ ያስተላለፉት መልእክት የሁሉንም ኦርቶዶክስና የሰላም ወዳጅ ኢትዮጵያንን ልብ የሚነካ ነው። ቤተክርስቲያን ላይ ባለፉት ዓመታት የታወጀው የጥፋት ዘመቻ ከግራኝ አህመድ ዘመን አይተናነስም። በአርሲና በሌሎችም የግጭት ቀጠናዎች ቤተክርስቲያንን በሌላ ሰበብ ታርጌት ማድረግ ታቅዶበትና ተሰልቶበት የሚደረግ ነው። እኔ እንባዬ ፈሶ አልቋል፣ እባካችሁን ጸልዩ፣ አልቅሱ ሲሉ ይናገራሉ። ይህ የአባቶች አሳዛኝ ጩኸት የሚያሳየው ጦርነቱ ፖለቲካዊ መልክ ብቻም ሲሆን መንፈሳዊ ተቋማትንም ሆን ተብሎ ያነጣጠረ ነው። ቤተክርስቲያን ከታሪኳ እንደምንረዳው ከመከራ ውስጥ አልፋ ጸንታ ትቆማለች እንጂ
አትፈርስም፣ ነገር ግን የሚጠፋው የሰው ሕይወትና የሚወድመው ቅርስ የማይተካ ነው። ዛሬ በቅድስት አርሴማ ገዳም የፈሰው የንጹሃን መነኮሳት ደም አምላክን የሚጠራ ደም ነው። ሀገራችን ኢትዮጵያ ከዚህ ማብቂያ ካጣ ወንድማማቾች እልቂት ትወጣ ዘንድ የጦር መሳሪያ ድምፅ ጸጥ ብሎ በንግግርና የሰላም በር ይከፈት ዘንድ በብፁዕነታቸው ጥሪ መሰረት ሁሉም በያለበት አጥብቆ ሊጸልይ ይገባል። ሰላም ለሀገራችን። ፈጣሪ የሞቱትን ነፍስ ይማርልን፣ ለቆሰሉትን ፈጣን ፈውስን ይላክልን። አሜን። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ ቀረበ። በዛሬው ቪዲዮአችን የበርካቶችን ትኩረት ሳቦና እጅግ በጣም አነጋጋሪውን ጉዳይ ይዤላችሁ መጥቻለሁ። የአዲስ አበባ ጉዳይና የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳዎች። አዲስ አበባ ራስ ገዝ ሆና ትቀጥል ወይንስ ወደ ኦሮሚያ ትካለል፣ እንዲሁም እንደ ድሬዳዋ መስተዳድር ትሆን? እነዚህ ጥያቄዎች የማህበራዊ ሚዲያውን እያናወጡት ይገኛል። ዛሬ ከማንኛውም ፖለቲካዊ ወገንተኝነት ነጻ በሆነ መልኩ በህግ በታሪክና በከተማ አስተዳደር ሳይንስ ላይ ተመስርቼ ሚዛናዊና አሳማኝ ትንታኔን ይዤላችሁ ቀርቤያለሁ። ወደ አማራጮቹ ከመግባታችን በፊት አንድ ትልቅ የተሳሳተ መረጃን ማረም ግድ ይለናል። አንዳንዶች ወደ ኦሮሚያ ትካለል የሚለው ሀሳብ በ230 ድምፅ ተቀባይነት ካገኘ ይጸድቃል እያሉ ነው። ይህ ግን ከህግም ከእውነትም የራቀ ነው። ሀገራዊ ምክክር ኮሚሽኑ የውይይት የድርድርና የጋራ መግባባት መፍጠሪያ መድረክ እንጂ ድምፅ ሰጥቶ ህግ የሚያጸድቅ ፓርላማ አይደለም። የአዲስ አበባን መዋቅር የሚቀየር ማንኛውም ውሳኔ የህገ መንግስት ማሻሻያን ስለሚጠይቅ ውሳኔው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ስልጣን ነው። ስለዚህ ኮሚሽኑ የመፍትሄ ሀሳብ ሪኮመንዴሽን ያቀርባል እንጂ በድምጽ ብልጫ ከቶ አያጸድቅም። ሁለተኛው በምክክር መድረክ ላይ ያቀረቡት ሶስት ዋናኛ አማራጮችን እንመዝናቸው። አማራጭ አንድ ወደ ኦሮሚያ መካለል። የሀሳብ ከተማዋ በኦሮሚያ ክልል መሀል መገኘቷና ታሪካዊ ዳራ መሰረት ያደረገ ነው። ነገር ግን የአዲስ አበባ እጅግ በጣም የተለያየ ማንነት ያላቸው በሚሊዮን የሚቆጠሩ ነዋሪዎች ያሉባት ሜትሮፖሊታን ከተማ ነች። ከተማዋን ወደ አንድ ክልል ማካለል የነዋሪዎቹን የራስን በራስ ማስተዳደር መብት ሊጻረርና አዲስ የፖለቲካ ቀውስ ሊፈጥር ይችላል። አማራጭ ሁለት እንደ ድሬዳዋ ሁለተኛ መስተዳደር መሆን አለባት የሚለው ጉዳይ። የድሬዳዋ አስተዳደር በብሔር ኮታ 40-20 ላይ የተመሰረተ መሆኑ አስተዳደራዊ መጓተት ግሪድሎክ በብዛት ይታየበታል። ይህም ሞዴል ግዙፍ ኢኮኖሚ ባላት አዲስ አበባ ላይ መተግበር የከተማዋን ፈጣን አገልግሎት አሰጣጥ ሊያደናቅፉ ይችላል። አዲስ አበባን ራስ ገዝ የፌዴራል አካል ራሷን የቻለች ክልል እዚህ ጋር ልብ ብላችሁ አድምጡኝ። አማራጭ 3ን እንመለከታለን። ራስ ገዝ የፌዴራል ከተማ ሆና መቀጠል። አዲስ አበባ የአንዱ የሁለት ብሔሮች ብቻም ሳትሆን የመላው ኢትዮጵያን ብሎም የአፍሪካ መዲና ነች። ስለዚህ በነዋሪዎቿ ሙሉ ፍላጎት የምትተዳደር ራስ ገዝ ከተማ ሆኖ መቀጠሏ እጅግ በጣም ተመራጭነት ያለው። የሁሉም ወገን ስጋትና ፍላጎት ሊያስታርቅ የሚችለው የተሻለው መንገድ በዲሞክራሲያዊ መርህ ላይ የተመሰረተች ራስ ገዝ ከተማ፣ ነገር ግን የኦሮሚያን ልዩ ጥቅም በግልጽ ያረጋገጠች መዲና እንድትሆን ማድረግ ነው ብዬ አምናለሁ። ይህ ማለት ሙሉ ራስ ገዝነት ለነዋሪው። አዲስ አበባ ሙሉ በሙሉ በነዋሪዎቿ በነጻ ምርጫ በሚመርጡ ከንቲባና ምክር ቤት መተዳደር አለባት። የነዋሪው ማንነት ሳይጠየቅ እኩል መብት የሚረጋገጥባት መሆንም አለባት። የኦሮሚያ ልዩ ጥቅም ስፔሻል ኢንተረስት በህግ መፈታት። ህገ መንግስቱ ላይ የተቀመጠው የኦሮሚያ ልዩ ጥቅም እንደሆነ በግልጽ ባለመሆኑ ነው ዛሬ ላይ ላለው ውዝግብ እጅግ በጣም የዳረገን። ይህ ጥቅም የፖለቲካ ባለቤትነት ሳይሆን በህግ የተብራራ ኢኮኖሚያዊ፣ አካባቢና ባህላዊ ትስስር ሊሆን ይገባዋል። ለምሳሌም የጋራ ልማት ፈንድ፣ የቋንቋ አገልግሎት ተደራሽነትና የጋራ መሰረተ ልማት እቅዶች። ውድ ተመልካቾች የአዲስ አበባ ጉዳይ የፖለቲካ ሊቃን የስልጣን መወጣጫ ከመሆን አልፎ በትክክል የህዝቡ ኑሮና የዕለት ተዕለት እንቅስቃሴ የሚነካ ትልቅ ጉዳይ ነው። የከተማ ኑሮች ድምጽ የፖለቲካ ሊቃኑ ፍላጎት በላይ ጎልቶ እንዲሰማ መደረገት አለበት ብዬ አምናለሁ። በዙሪያ እናንተ ሀሳብ ምንድነው? ሀሳባችሁን ኮሜንት ላይ ያስፍሩልኝ። አንዱን በማጥፋት ህልውናውን ማረጋገጥ ሌላውን ሲገድል ሊኖር እንደሚችል የሚያስብ አይምሮ ተፈጠረ። ዘገየው ፍትህ አባታችን ቀሲስ ዶክተር መዝገቡ ካሳ ያለምንም ወንጀል ከታሰሩ በርካታ ጊዜያትን ቢያስቆጥሩም እስካሁንም ድረስ ፍትህን ተነፍጎ ይገኛሉ። ሆኖም ግን ስጋቸው በእስር ቤት ግድግዳ ቢገደብም መንፈሳቸውና አገልግሎታቸው ግን ፈጽሞ ሊታሰር አልቻለም። እስር ቤትን ወደ ቤተ ክርስቲያንነት በዚህ የፈተና ጊዜ ብዙዎችን ትኩረት የሳበውና ከፍተኛ አድናቆትን ያተረፈላቸው ጉዳይ በእስር ቤት ውስጥ የሰሩትን መንፈሳዊ ገድል ነው። ክርስትና ቦርታ አይመርጥም፣ ወንጌል በየትኛውም ስፍራ ይሰበካል፣ የጠፉት ይቀይራል የሚለውን እውነት መሬት ላይ አውርደው አሳይተዋል። በታሰሩበት ስፍራ ቅዱስ ወንጌልን ሳይታክቱ መስበክ በርካታ የጠፉ ነፍሳትን በማደን ወደ እግዚአብሔር መንገድ መልሰዋል። ይህ የነፍሳት ማደንና የወንጌል ትምህርት በስፋት መሰራጨት ያሳመማቸው አካላት ከላይ በመጣ ትዕዛዝ በሚል ሰበብ ከታሰሩበት ቦታ የቦታ ለውጥ እንዲደረግላቸውም አድርጓል። መጀመሪያ ላይ ይህ ቦታ ለውጥ አባታችን የሚለቋቸው መስሎ የብዙዎችን ልብ በደስታ ቢሞላም እውነታው ግን ሊፈቷቸው ሲሆን የወንጌል አገልግሎታቸውን ከስሩ
ለማስቆምና ለማሰናከል ታቅዶ የተደረገ የማዘወር መሆኑም ታውቋል። የማይናወጠው የእሳቸው አቋም ምንም እንኳን የተለያዩ አካላት ወንጌልን በእስር ቤትና በተለያዩ ቦታዎች ለውጥ በማገድ ቢሞክሩም አንድ እውነትን አረጋግጠውላቸዋል። የምንወደው እውነት አለ። አባታችን የትም ቢሄዱ የት ለወንጌል ከመቆም ወደ ኋላ የማይሉ ጽኑዋን አባት ናቸው። የእግዚአብሔር ቃል አይታሰርምና በእሳቸው አማካኝነት የተዘራው መንፈሳዊ ዘር በሄዱበት ሁሉ ማፍራቱን እጅግ በጣም ይቀጥላል። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ተወልኩ ሰነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።